እሱን አንቺ ቤት መተሽ ምግብ ስታበሲ እና ያበሰልሽው ምግብ መብላት ማየት ትፈልጋለች። አምሯታል። አምሮኝ ነው ጥግሻ፣ በሌላ ነገር እንዳታስብ አለ አይደል? የሴትነት አምሮት ያው አምሮኝ ዝም ከምል ብዬ ቢሳካም ባይሳካም አውርቻው ያው ልጄ ላይ ሽታምናም ከመጣ ብዬ ምንድን አንቺ እንደ ቤት ሰራተኛ ገብተሽ ዛሬ ሰራተኛ አይደለም፣ እንደ ቤት ሰራተኛ አይደለም። በጣም ነገር የምታካብጂው አንቺ በጣም ታገስኩሽ። ሜሪ እንኪ ጽግዬ ሜሪ ምንድን ነው ያደረግሽው? አንዴ ያዥ ምንድን ታረጊው? ሜሪ ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ሜሪ ምንድን ነው የምታረጊው? ኧረ አንተ ስርዓት አድርግ። ከዚህ በላይ ይገባችኋል። ከዚህ በላይ ይገባችኋል። ምንድን ነው ከዚህ በላይ ይገባችኋል? ሜሪ ምንድን ነው የምታረጊው? ነፍሰ ጡር እኮ እንዴት እጅሽን ታነሽባታለሽ? ምን እናንተ ከዚህ በላይ ይገባችኋል። እኔ ጭራሽ ሰራተኛ ልታደርገኝ አምራል እንዴ? ምን ችግር አለ? ምን ችግር አለ? አይደለም ሰዓት ነገሩን ያከበደች ያምሻል እንዴ? እኔ አንቺ ሰራተኛ መስሻል ሁሉ ነገር እሺ ስላልኩሽ እንዴ? እሺ ስላልኩሽ ነው ሁሉ ነገር። አንተ በጣም ባለጌ ነህ፣ በጣም ባለጌ ነህ። ይሄ ነገር ነው አንተ ማለት ይሄ ሞኝነቴን ነው ለእንደዚህ ነገር ጭራሽ የምትጠቀም ሴት ልጅ አለሽ እንዴ? ምን አለ ብትረጃት? ምን ችግር አለው? አንድ ቀን ምግብ ብታበስይላት ምን ችግር አለው? ማርያም ሰው እንዳይታዘብ ጤነኞች ናችሁ። ባለፈው ለዳን ሰርተሽ አምጥተሻል። እኔም ብትሰሪ ምንድነው ችግሩ? እሱ ነው ማወቅ የከበደኝ ነገር። ግን ጤነኛ ነህ አንተ? ጤነኛ ነህ ወይ? ጽጌ ላንቺ ጭራሽ ለቤት ሰራተኛ እንደሆነልህ እየቀጠልክ የቤት ሰራተኛው እኛ አይደለም ያለችሽ። አንድ ቀን ከዚህ በላይ ይገባችኋል። ከዚህ በላይ ይገባችኋል። አንድ ቀን እኔ አንቺ ላይ እጃችንን ማንሳት በጣም ስለከበደ ነው እንጂ አንቺ በምን ለምን አንቅሻለሁ። ጓደኛ አለችሽ እጅ ብታልፋችሁ እኮ ማንሳት አይጠበቅብሽም። ጋርዳለሽ ምንድን ነው የምታደርጊው? ሜሪ ስማ ከዚህ በላይ ይገባችኋል። ምን